ዛሬ ከገረመኝ ነገር አንዱ መንፈሳዊ ነን በትምህርተ ጥቅስ ውስጥ ከሚሉት ሰዎች በተሻለ ብዙ እናውቃለን ተምረናል ከሚሉትም በተሻለ ብዙ ልምድ አለንም ብለው ከሚያስቡትም በተሻለ በጣም የተሻለው አስተዋይና አርቆ ሐሳቢ አዶናይ እንደሆነ ነው የተረዳሁት። ዛሬ አዶናይ አስገርመህናል። በተደጋጋሚ እንግዲህ እያስደነከን ነው ያለው። በጣም አንዳንዶቻችን ካንተ እድሜ በጣም የሚበልጡ እንኳን ሰዎች የሌለንን ትዕግስትና የሌለንን መሰጠት አንተ ውስጥ አይተናል። እድሜ ሳይሆን ስብዕና በጣም በእውነት ከእድሜህ ጋር የማይመጣጠን በጣም የተሻልክ ሰው እንደሆንክ ተረድቻለሁ ዛሬ ላይ። አንዳንዴ እግዚአብሔር ለካ የልብ አምላክ ነው የሚባለው እውነት ነው። አየህ፣ ልብና ኩላሊትን ነው የሚመረምረው እግዚአብሔር። በእኛ በአፋችን ቃል ብቻ ሳይሆን በተናገርነው ሳይሆን ልባችንን ያያል፣ መሻታችንን ያያል፣ ፍላጎታችንን ያያል። እና ምንም ቃላት የለኝም። እግዚአብሔር የልብህን መሻት ይሙላልህ። እውነትም በቃ በጣም የምትገርም ሰው መሆንን አረጋግጠናል። እኔ ምናልባት አንዳንድ ነገሮች ማለት እንደው ዝም ብለን ንቀነው ካላለፍ ነው በስተቀር ብዙ ነገር ማለት ይቻል ነበር፣ ግን ያው እንደነሱ መውረድ ነው የሚሆነው። ነገር ግን በጣም ያልጠበቅኳቸው አንዳንድ ሰዎች በጣም በሚገርም ሁኔታ እንዲመረዳት ስኖራቸው በጣም ደስ ይላልና ይሄ ልጅ በጣም ሚዛናዊ ነው። እስቲ አንድ አይተን እንመለስ። አበሻ በኪሱ ሞደሻ ነው ይዞ የሚዞረው። ቀና ስትል እልው፣ ቀና ስትል እልው፣ ከፍ ልትል ስትል እልው። በቃ ወጣሽ ነው የሚቀረቅደው። ምን ሆናችሁ ነው? በአዶናይ ጉዳይ ጭንቅ ጥብብ ያላችሁ ሰዎች አላችሁ። የመጀመሪያ አዶናይ ካጠፋ ህግ ይጠይቀዋል። በቃ ተጨነቃችሁ፣ ተጠበባችሁ። መደመጥን የሚሰጥህ እድል እግዚአብሔር ነው እድል የሚሰጠው ለመደመጥ። ተውት ይህንን ልጁ እንዳለው የሚያከብርም ምጥልም እግዚአብሔር ነው። በቃ ይሄን ያክል መወደድ የተሰጠው ይሄን ያክል መፈቀር በሰው ዘንድ የተሰጠው ከእግዚአብሔር። ብዙ ሰዎች እኮ ተጋግጠዋል ለመከበር፣ ፌመስ ለመሆን፣ በቃ ተሰሚን ለመሆን ተጋግጠዋል። ግን ብዙ ያልቻሉ ሰዎች አሉ። አዶናይ ግን ይሄን ሁሉ አሳክታል። በጣም በሚገርም ሁኔታ የምነግርህ ነገር ብዙዎቻችንን ከሰመመን ውስጥ ከእንቅልፍ ውስጥ ነው ባንን እንድንወጣ ያደረግከው። ሙያ እያለን ምን ማድረግ እንደምንችል እያወቅን ተናግረን ማሳመን እንደምንችል እያወቅን ግን አእምሯችን አስሮን ቁጭ ብለን ነበር የነበረው። በጣም ብዙ ሰዎች በአንተ እንደተጠቀሙ ልታውቅ ይገባል። አንዳንዴ ስህተት እንኳን ብትሰራ ከዚህ በኋላ እኔ ስህተት ነው ብዬ የማስበውን ነገር እንኳን አንተ ላይ በአደባባይ ላለመናገር፣ በውስጥ ለመናገር፣ ከዛ ውጪ ደግሞ ከዚህ በኋላ ለምትሰራቸው ስህተቶች ሁሉ በእኔ በኩል አንሊሚትድ የሆነ ይቅርታ ሰጥቻለሁ። ይኸውልህ አንተ ሁላችንም እንደ ሀገር ካጠፋነው ጥፋት ምንም የበለጠ በጣም ያነሰ ሊሆን ይችላል ያጠፋው ጥፋት እንጂ ምንም የበለጠ ያጠፋው ጥፋት የለም። የዚህን ያክል ልትወቀስም ልትኮንንም የሚገባ ነገር እኔ አላየሁም። ኢየሱስ ክርስቶስ ጋር አመንዝራይቱን ሴት ይዞ ሄዶ መጽሐፍ ቅዱስ ላይ እንደብለው ያ ኃጢአት የሌለበት በመጀመሪያ ድንጋይ ይውገራት እንደተባለው ሁሉ ሁላችንም አሁን ለተፈጠረው ነገር ሁሉ ተጠያቂዎች ነን። ኢትዮጵያ ውስጥ ለተፈጠረው ሜስ፣ ለተፈጠረው የትውልዱ መናጋት ሁላችንም ተጠያቂዎች ነን። ይህንን ልታቀና ነው አንተ የመጣው። ይህንን ደግሞ የምታደርገው በምን እንደሆነ ተናግረሃል። ይሄን አንድ እስቲ የሱን ነገር ሰምተን እንመለስ። ልንገራችሁ፣ ከፍቅር ውጪ ምንም አልፈልግም። እኔ ፍቅርን ነው የምፈልገው። ዳስት እኔ በጣም ሰላም የምወድ ሰው ነኝ። በጣም እኔ ልንገራችሁ፣ እኔ ከምን ጋር ነው ፍቅር የያዘኝ? ከተፈጥሮ ጋር ፍቅር ይዞኛል። ከእግዚአብሔር ጋር ፍቅር ይዞኛል። እግዚአብሔር ከዛ ውጪ ምንም የለኝም። እኔ ምንም የያዝኩት ሐሳብም የለም።
ገባችሁ አይደለ? ሰላምን ነው የምፈልገው። እውነቴን ነው የምላችሁ። እና እናንተም የኔ ተከታታዮች እንደዛ እንድትፈልጉ ነው የምፈልገው። በቃ እኔ ለፍቅር እንድትቆሙ፣ ለኮንፊደንሳችሁ እንድትቆሙ፣ ክሬቲቪቲ ኢንተርናሽናል እንድንሆን ኢትዮጵያ እንደ ኢትዮጵያ ማለት ነው ይዘን ወደ አፍሪካ፣ ከአፍሪካ ደግሞ ወደ ውጭ ሀገር ታለንትድ የሆኑ ሰዎች እንዲወጡ ነው አላማዬ። ከዚህ ውጪ ምንም የለም። ገባችሁ? እና እግዚአብሔር ይመስገን ሁሉም ነገር እየተቀየረ ነው ያለው። ሀሳባችሁ ስጡበት። ወዳችኋለሁ። ቴንክ ዩ። በቃ በፍቅር ፍቅር ማጣት ምን ያክል እንደጎዳን አይተናል። ፍቅር ማጣት ምን ያክል ወደኋላ እንደጎተተን አይተናል። ፍቅር ማጣት ምን ያክል ተስፋ እንዳስቆረጠን አይተናል። ለዚህ አቦ ይመች። ምንም የምለው ቃላት የለኝም። አንተ አንደኛ በቃ አሸናፊ ነህ። አንተ በቃ እንዳሸነፍክ ቁጥር እኔ ምንም በቃ እንደው ተስፋ የሚቆረጥበት ነገርም አይደለም። ብዙ ሰዎች እንደተረዱ ታውቃለህ። ግን ወደፊት በቃ የምትሰራቸውን ነገሮች ወደፊት ስራቸው፣ የምታደርጋቸውን ነገሮች አድርጋቸው። ማንንም በቃ ከዚህ በኋላ ኔጌቲቭ የሆነ ሀሳብ የሚያቀርቡ ሰዎችን አትስማቸው። የሚመክሩ ሰዎች ካሉ፣ በአግባቡ ሀሳብ የሚሰጡ ሰዎች ካሉ እነሱን ስማቸው። ይመቻው። ከጎንህ ነን በቃ።